ሶላዋት ምንድነው? ሶላዋት ብሎ ማለት የሚገርማችሁ ያ እንደ አንድ ቁርአን ልቀራላችሁ ያ ኢነላህ ወመላኢከተሁ يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما إلينا إني ملائكة محمد لا يورننا إن يمسلونه كل زين وديم منا وردوا على هم بتشا أورنا عليهم أهون ميورنا ودي في تمن قتل علينا ملائكة إن أنت من يمسلوا صلوا إن دومش أمرنا أنت سلام قارا إنكري الله سجدوني سجد الله على العالم الذكر ليس صلوا هني أورد الله صومون جني صوم الله على العالم ذكر لا يجري كبار نو ذكر نو يتفلقوا سلازي إثيوبيا لا بتام نو يتصفافوا أبا أوراد ملك مغرب أوراد يبتشا يعني أوراد مغرب دمو طريق أقارمي يا يزو صوص ستة طريق عادي لمسو هي أوراد ملوت حديثه بصبح لا يهمبلو سيمش يهمبلو يتوقعوا يتراكموا بدعانو مالت متشالو لمن تسبسباچو ነው ተሰብስባችሁ ነብዩ ተሰብስበው ሲያረጉ አልሰማንም የብቻ ነው እንጂ አለዛ ዚክሩ ሐዲስ ነው አይደለም ያ ደሞ ተሰብስቦ ማለት እኛ ሶሉ ሲለን ብቻችሁን ሰው ጋር ሆናችሁ አላለም ሙጥለቅ ነው አለይም በሉ ሙጥለቅ ነው ይሄ የራእይ ስርፋ ነው የአስተያ ስርፋ ነው አንዱ ሊያሸንፍ አይችልም እንግዲህ ይሄ ነው ያገራችን ላይ ያለው ዚክሩ በጣም ይሄ ዚክሩ ደሞ ይሄ ጦሪቃ የሚባለው ደሞ መጣ ጦሪቃ የመጣው በሱዳን ነው ሰማኒ የሚባል ዚክር አለ ሰማኖች አለ ቃድሪያ የሚባል አለ ቡርሃንያ የሚባል አለ ኢድሪሲያ የሚባል አለ ነቅሸበንዲያ የሚባል አለ ነቅሸበንዲያ የሚባል አለ ይሄ ሁላ ምንድነው የዚክር አይነትም መልቀያየር እንግዲህ አሁን ሰማኖች ምንድነው ዚክራቸው ዋናው ያህዩ አቀዩም እሱን ዋና ሌላ ይዘክሩም ማለት አይደለም ዋናቸው ዋና ቃድሪያ የሚባሉ ደግሞ ሶስት ናት አውራዱ አይደለም ሶስት ነገር ናት اللهم صل على سيدنا محمد وعلى اله وصحبه وسلم አንድ ሁለተኛ لا اله الا الله محمد رسول الله እንኳን አይጨምሩም لا اله الا الله ስንት ሆነ ሁለት استغفر الله ሶስት ይሄ ነው ቃድሪያ ማለት ለምን ነብያችን በየማታው 100 ወይም 80 አጉድሎ አቁ استغفار ያችን ነው استغفر الله ያችን ይቆጣል ቋንቋውም ይችላል لا اله الا الله ذكر አንደኛው ማን ነው ሶላት አለረሱ اللهم صل على سيدنا محمد وعلى اله وصحبه وسلم ስንት ቁጥር አደረጉ መነሻ አላቸው ሶላት አለረሱል 300 ድረስ ይሰጣሉ መጀመሪያ استغفار 100 لا اله الا الله እንግዲህ 3000 ያረጋሉ ደሞ ያን ተተለማመደ በኋላ ወደ 5000 እንዴት ሲለ 7000 ወይስ ነው መጨረሻው 12000 በቀን ቀን ብሎ ማለት 24 ሰዓት ነው በቀን 24000 ይሄ في غير ايام الخلوه ይሉታል በخلوه ሲያስገቡ 24000 ነው 12000 من غير خلوه ነው من غير خلوه በخلوه ሆነ ጊዜ 24000 ለምን 24000 ላይ ያቆሙት የሰው ልጅ ትንፋሽ አለኝ ተፈጥሮ ነው ተክሊፍ አይደለም ምን ተነፈሰው በአንድ ቀን 24000 ሱብሃንአላህ ትንፋሻችን በቀን ውስጥ በዛ ልክ እንደሆነ እስትንፋስ ማለት አዎ ይሄ ነገር የልብ ምት አይደለም ትንፋሻችን ነው 24000 ነው ታዛም መድረስ ከባድ እንደሆነ የሚናገር ይሄን ነብዩ መቼ ወሰኑ ነው ለምን ወደ ሰው ጥየቃ ሄዳችሁ አላህ ፈዝኩሩላህ ብሎ ዝም ብላችሁ አትዘክሩም ወይ ወደ ነብዩ ወይ ታመጣችሁት ሰው ይሄ መወሰን ተይመጣ ነው አይደል የሚሉት አይ ተነብዩ ተገኝቷል
ምንድነው ያ ነብዩ የወሰኑት? አብደላህ አምር ኢብኑ አልዓስ የሚባል ሱሐባ ነበር። እንግዲህ ሐዲስ ላይ